ሰላም ሰላም እንዴት ናችሁ? ውድ ፕሮፐርቲ ቤተሰቦች በዚህ ሳምንት 10 ለሽያጭ የወጡ ቆንጆ ቆንጆ ቤቶችን ነው ይዤላችሁ የቀረብኩት። የሆም ፕሮፐርቲ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ መቀላቀል ትችላላችሁ ማለት ነው። በመጀመሪያ ደረጃ ይዤላችሁ የቀረብኩት ሳሚት አካባቢ የሚገኝ 160 ካሬ ላይ የተሰራ እጅግ ዘመናዊ ተደርጎ የተሰራ ቆንጆ ቪላ ቤት ነው ይዤላችሁ የቀረብኩት። እዚህ ጋር እንደምትመለከቱት 166 ካሬ ነው። ከዋና ቤቱ ላይ 3 መኝታ አለው። ሰርቪስ ላይ 2 መኝታ አለው። 3 መታጠቢያ ቤት አለው። የዚህ ቤት ዋጋ 16 ሚሊዮን 500 ሺህ ብር ይባላል። ወሳኝ ገዥ ካለ ቀርባችሁ መደራደር ትችላላችሁ ማለት ነው። ለአስፋልትም እጅግ በጣም ቅርብ ነው። በሁለተኛ ደረጃ ይዤላችሁ የቀረብኩት ሳሚት አትሌቲክስ መንደር አካባቢ የሚገኝ 150 ካሬ ላይ የተሰራ እጅግ ዘመናዊ ተደርጎ የተሰራ ቆንጆ ቪላ ቤት ነው ይዤላችሁ የቀረብኩት። ግቢ 2 መኪና ማቆም የሚችል ግቢ ያለው ከዋና ቤቱ ላይ 3 መኝታ አለው። 2 መታጠቢያ ቤት አለው። ከሰርቪሱ ላይ 2 መኝታ አለው። 1 መታጠቢያ ቤት አለው። እጅግ ዘመናዊ ተደርጎ የተሰራ ቆንጆ ቤት ነው። የዚህ ቤት ዋጋ 20 ሚሊዮን ብር ይባላል። ቀርባችሁ መነጋገር ትችላላችሁ። በሶስተኛ ደረጃ ይዤላችሁ የቀረብኩት ሳሚት ፊጀል ቤት 20 ሜትር አካባቢ የሚገኝ እጅግ ዘመናዊ ተደርጎ የተሰራ ቆንጆ ቪላ ቤት ነው ይዤላችሁ የቀረብኩት። 250 ካሬ ሜትር ላይ የተሰራ ቆንጆ ቪላ ቤት ነው። ግቢው 4 መኪና ማቆም የሚችል ግቢ ያለው የራሱ ጥግ ላይ ግሪን ቦታ አለው። እጅግ ዘመናዊ ቆንጆ ቪላ ቤት ነው። ዋና ቤቱ ላይ 3 መኝታ አለው። ከሰርቪሱ 2 መኝታ አለው። አጠቃላይ 3 መታጠቢያ ቤት አለው። እጅግ ዘመናዊ ቪላ ቤት ነው። ሳሚት 20 ሜትር አካባቢ ነው የሚገኘው። የዚህ ቤት ዋጋ 25 ሚሊዮን ብር ይባላል። ቀርባችሁ መነጋገር ትችላላችሁ። በአራተኛ ደረጃ ይዤላችሁ የቀረብኩት ሳሚት ፔፕሲ አካባቢ የሚገኝ 204 ካሬ ላይ የተሰራ እጅግ ዘመናዊ ተደርጎ የተሰራ ቆንጆ ቪላ ቤት ነው። ለአስፓልት እጅግ በጣም ቅርብ ነው። ከአስፓልት ግልባጭ ነው። ግቢው 2 መኪና ማቆም የሚችል ግቢ ያለው። ሳሎኑም እጅግ በጣም ሰፊ ነው። ዋና ቤቱ ላይ 3 መኝታ አለው። ሰርቪስ ላይ 2 መኝታ አለው። በአጠቃላይ 3 መታጠቢያ ቤት አለው። አጠቃላይ 5 መኝታ አለው ማለት ነው። ሳሚት ፔፕሲ አካባቢ ነው የሚገኘው። ከአስፋልት ግልባጭ ነው ብያችኋለሁ። የዚህ ቤት ዋጋ በጣም እጅግ በጣም ቅናሽ ነው። 20 ሚሊዮን ብር ይባላል። ቀርባችሁ መነጋገር ትችላላችሁ ማለት ነው። በአምስተኛ ደረጃ ይዤላችሁ የቀረብኩት ሳሚት ፔፕሲ አካባቢ የሚገኝ 230 ካሬ ላይ የተሰራ እጅግ ዘመናዊ ተደርጎ የተሰራ ቆንጆ ቪላ ቤት ነው ይዤላችሁ የቀረብኩት። ግቢው 2 መኪና የማቆም ግቢ ያለው። ዋና ቤቱ ላይ 4 መኝታ ቤት አለው። ሰርቪስ ላይ 3 መኝታ አለው። በአጠቃላይ ወደ 6 መኝታ ቤቶች አሉ ማለት ነው። ሳሚት ፔፕሲ አካባቢ ነው የሚገኘው። የዚህ ቤት ዋጋ እንግዲህ እጅግ በጣም ቅናሽ ተብሎ የሚታሰብ ቤት ነው። በጣም ቀንሷል። የዚህ ቤት ዋጋ 27 ሚሊዮን ሲጠራ የነበረ ቤት ነው። ቀንሶ 22 ሚሊዮን እየተጠራ ነው። ወሳኝ ገዢ ካለ ቀርባችሁ መነጋገር ትችላላችሁ ማለት ነው። በስድስተኛ ደረጃ ይዤላችሁ የቀረብኩት እጅግ ዘመናዊ ተደርጎ የተሰራ 72 ካሬ ላይ የተሰራ ሳሚት 72 አካባቢ የሚገኝ እጅግ በጣም ዘመናዊ ተደርጎ የተሰራ ቆንጆ ጂ+3 ቤት ነው ይዤላችሁ የቀረብኩት። ሳሚት 72 አካባቢ የሚገኘው ሰፈሩ እጅግ በጣም የለማ ሰፈር ነው። ኮምፓውንድ ውስጥ ነው የሚገኘው። ጂ+3 ቤት ነው። በአጠቃላይ ወደ 6 መኝታ ቤቶች አሉ። እጅግ ዘመናዊ ተደርጎ የተሰራ ቆንጆ ቤት ነው። ግቢው 2 መኪና ማቆም የሚችል ግቢ አለ። ሳሚት 72 አካባቢ ይገኛል። እጅግ ለአስፋልት ቅርብ ነው። የዚህ ቤት ዋጋ 21 ሚሊዮን ብር ይጠራል። ወሳኝ ገዢ ካለ ቀርባችሁ መነጋገር ትችላላችሁ። በሰባተኛ ደረጃ ይዤላችሁ የቀረብኩት ሳሚት 72 አካባቢ የሚገኝ ጂ+3 ላይ የተሰራ እጅግ ዘመናዊ ተደርጎ የተሰራ ቆንጆ ቤት ነው ይዤላችሁ የቀረብኩት። 72 ካሬ ላይ የተሰራ ጂ+3 ቤት ነው። ውስጡ እጅግ ዘመናዊ ተደርጎ የተሰራ ቆንጆ ቤት ነው። በአጠቃላይ ወደ 6 መኝታ ቤቶች አሉ። 2 ኪችን አለው።
ሶስት መታጠቢያ ቤት አለው። እጅግ ዘመናዊ ተደርጎ የተሰራ ቆንጆ ቤት ነው። ሳሚት 72 አካባቢ ነው የሚገኘው። ለአስፓልት እጅግ በጣም ቅርብ ነው። ከአስፓልት ወደ 100 ሜትር ገደማ ቢገባ ነው። የዚህ ቤት ዋጋ 20 ሚሊዮን ብር ይጠራል። ወሳኝ ገዥ ካለ ቀርባችሁ መደራደር ትችላላችሁ። በስምንተኛ ደረጃ ይዤላቸው የቀረብኩት ሳሚት ሲኤምሲ አካባቢ የሚገኝ እጅግ ዘመናዊ ተደርጎ የተሰራ 250 ካሬ ሜትር ላይ የተሰራ ዘመናዊ ቤት ነው ይዤላችሁ የቀረብኩት። 250 ካሬ ሜትር ላይ የተሰራ ነው። ፀሐይ ሪል ስቴት አካባቢ ነው የሚገኘው። ግቢው 3 መኪና 4 መኪና ማቆም የሚችል ግቢ አለው። ይሄ ቤት እንግዲህ ከ75 ሚሊዮን ወደ 65 ሚሊዮን ወርዷል ማለት ነው። ገዢ የለምና ወሳኝ ገዢ ካለ ከዛም ሊቀንስ ይችላል። 65 ሚሊዮን ብር ይጠራል። ቀርባችሁ መነጋገር ትችላላችሁ ማለት ነው። በዘጠነኛ ደረጃ የማቀርብላችሁ ሳሚት አትሌቶች መንደር የሚገኝ 150 ካሬ ላይ የተሰራ እጅግ ዘመናዊ ተደርጎ የተሰራ ቆንጆ ቪላ ቤት ነው ይዤላችሁ የቀረብኩት። ሰፈሩ እጅግ የለማ ሰፈር ነው። ኮምፓውንድ ውስጥ ነው የሚገኘው። 150 ካሬ ሜትር ነው። የዚህ ቤት ዋጋ እንግዲህ እጅግ በጣም ቅናሽ ተብሎ የሚታሰብ ቤት ነው። የዚህ ቤት ዋጋ 14 ሚሊዮን 500 ሺህ ብር ይጠራል። ወሳኝ ገዢ ካለ እንግዲህ ቀርቦ ከዛም መደራደር ይችላል። ወሳኝ ገዢ ካለ እንግዲህ ከዛም ሊወርድለት ይችላል ማለት ነው። እንግዲህ ዋና ቤቱ ላይ 3 መኝታ አለው። ሰርቪስ ላይ 2 መኝታ አለው። በአጠቃላይ 5 መኝታ ቤት አለው ማለት ነው። በአጠቃላይ እንግዲህ 3 መታጠቢያ ቤት አለው። እጅግ በጣም ቅናሽ ተብሎ የሚታሰብ ቤት ነው ብያችኋለሁ። ሳሚት አትሌቶች መንደር አካባቢ ይገኛል። በአስቸኳይ መሸጥ ስለፈለገ ነው በዚህ ዋጋ እንግዲህ የመሬት ዋጋ ነው ማለት ይቻላል። በአስረኛ ደረጃ የማቀርብላችሁ ሳሚት 72 አካባቢ የሚገኝ 72 ካሬ ላይ የተሰራ G+3 ዘመናዊ ቤት ነው ይላችሁ የቀረብኩት። ይሄ ቤት እንግዲህ ኤል ላይ ነው የሚገኘው። ከአስፓልት ግልባጭ ነው። ሰፈሩ እጅግ የለማ ሰፈር ነው። ውስጡ እጅግ በጣም ዘመናዊ ተደርጎ የተሰራ ቆንጆ ቤት ነው። G+3 ቤት ነው። የዚህ ቤት ዋጋ እንግዲህ እጅግ በጣም ቅናሽ ተብሎ የሚታሰብ ቤት ነው። ውስጡ በጣም በገራሚ ሁኔታ የተሰራ ቤት ነው። 22 ሚሊዮን ብር ይጠራል። ቀርባችሁ መነጋገር ትችላላችሁ ማለት ነው። በአጠቃላይ ወደ 6 መኝታ ቤቶች አሉ። በ11ኛ ደረጃ የማቀርብላችሁ ሳሚት ፍርድ ቤት አካባቢ የሚገኝ ዘመናዊ ቪላ ቤት ነው ይዤላችሁ የቀረብኩት። ይሄ ቪላ ቤት እንግዲህ እዚህ ሀገር ላይ ብዙም አልተለመደም። የውጭ ዲዛይን ነው ቪላ ቤቱ። ዋና ቤቱ ላይ 3 መኝታ አለ። ሰርቪስ ላይ 2 መኝታ ቤት አለ። በአጠቃላይ ወደ 5 መኝታ ቤት አለው። እጅግ ዘመናዊ ቤት ነው። እንግዲህ የውጭ ዲዛይን ነው። የዚህ ቤት ዋጋ እንግዲህ 21 ሚሊዮን ብር ይባላል። ቀርባችሁ መነጋገር ትችላላችሁ። በባንክም ይቻላል። ባንክ 10 ሚሊዮን አለበት። ካሽ 10 ሚሊዮን ብር እጃችሁ ላይ ይፈልጋሉ። በባንክም መግዛት የሚፈልግ ሰው ካለ በባንክ ማመቻቸት ይችላል ማለት ነው።